ቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የማመሰግናችሁ። 60 ሰብስክራይብ ደርሰናል። 3 ቪዲዮ ነው 2 ቪዲዮ ነው መሰለኝ የለቀኩት እና በዚህ ቪዲዮ 60 ሰብስክራይብ ደርሰናል። በአላህ ይህን ቪዲዮ የምታዩ በሙሉ ላይክ እና ሰብስክራይብ ሳታደርጉኝ እንዳታልፉ። እንደው በፈጠራችሁ ይዣችኋለሁ። ወላይ ላይክ እና ሰብስክራይብ አድርጉኝ። ያኔ አይቆጥርባችሁም። እኔ ሞኔታይዝ 1000 ሰብስክራይብ መግባት እፈልጋለሁ እና እንደው በአላህ ይዣችኋለሁ። ደግሞ ለሰብስክራይብ ብለሽ በአላህ ምናምን እንዳትሉኝ ግን አርጉኝ በአላህ። አሁን የአንደኛው ቪዲዮዬ 3000 ምናምን ህዝብ አይቶታል፣ ግን አንድ ሰው ሰብስክራይብ አላርገኝም። 60 ሰብስክራይብ አሁን ቢያንስ 1000 ሰብስክራይብ ከ3000 1000 ሰብስክራይብ ብታረጉኝ ምን ችግር አለው? አይቆጥርባችሁ፣ ስልካችሁ አይሞላ። ወላሂ ሰብስክራይብ አርጉኝ። ተክፈውን ቆይታ በኋላ ከኮማ ውስጥ ይነቃ ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ እርግቧ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አንድ በጣም የሚያሳዝን ታሪክ ነው ማለት ነው። ሱብሃንአላህ ያኔ ሰው ልጅ ተስፋ ትልቅ ነገር ነው። በነገራችን ላይ ነገ ጧት ይሆናል በቃ ኢንሻአላህ ይሄ ነገር ይሆናል ብሎ ማሰብ ተስፋ በጣም ትልቅ ነገር ነው። ይሄ ልጅ እንግዲህ 36 አመቱ ይሄ በምስሉ ላይ የምትመለከቱት 36 አመት ልደቱ እየተከበረለት ነው እና የተኛው ንጉስ ይሉታል። የኔ ቤተሰቦቹ የተኛው ንጉስ ብለው ነው የሚጠሩት ማለት ነው። የዛሬ 20 አመት ነበረ በመኪና አደጋ ጭንቅላቱ ላይ በደረሰበት ጉዳት በሳዑዲ መዲና ኪንግ አብድል አዚዝ ሜዲካል ሆስፒታል ተኝቶ ያለው ማለት ነው። እንግዲህ የዛሬ 20 አመት ሆነው ማለት ነው። አስቡት። ይህም ለ20 አመት እንዲህ በፎቶ ላይ እንደምትመለከቱት ኮማ ውስጥ ተኝቶ ያለ ይህ ንጉስ ከዛሬ 6 አመት በፊት እጆቹን እያንቀሳቀሰ ሲሆን በወቅቱም ጉርሻዎች መዘገባችን ይታወቃል። አስታውሳለሁ የዛሬ 6 አመት ጉርሻ ፖስት ተውታል ማለት ነው። ጉርሻ ፔጆች አባቱን በአላህ ተስፋ አለኝ ልጄ አንድ ቀን ሊነቃ ይችል ይሆናል እያለ ይኸው ለ20 አመት እየጠበቀው ይገኛል። በዚህም ሳምንት የንጉሱ የ36ኛ አመት ልደት እድሜ አክብረውለታል። ከ20 አመት ቆይታ በኋላ ከኮማ ይነቃ ይሆን ወይስ አይነቃ ይሆን? አላህ እድሜ ሰጥቶን ያሳየን ማለት ነው። ማለት አላህ ያንቃው፣ ወላሂ አላህ ያንቃው። እኔ ተስፋ የሰጠኝ ምን እንደው ታውቃላችሁ? አሁን ደግሞ ሌላ ታሪክ ላንብብ። ከዚህ በመቀጠል ጉርሻ አያይዘው የፖሰቱት ከዛሬ 27 አመት ኮማ በኋላ የነቃች የኢሚሬት ዜግነት ያላት እናት ሙኒራ አብደላህ ትባላለች ማለት ነው። እባካችሁ አንዳንዴ የምንፖስተውን ካመለጣችሁ እየገባችሁ እዩ። ይህ ፖስት ከቅድሙ ንጉስ ፖስት ጋር ይያያዛል ብለዋል ጉርሻ ፔጅ ማለት ነው። በ33 አመት ነበር ኤሚሬትስ ዜግነት ያላት እናት ሙኒራ አብደላህ በወቅቱ የ4 አመት እድሜ ካለው ልጇ ዑመር ጋር በመኪና ስትሄድ የመኪና አደጋ ደረሰባት። በዚህም ለ27 አመት በአቡዳቢ መንግስት ወጪ የተለያዩ አሉ የተባሉ ዶክተሮችና ሆስፒታል ሕክምና ስታደርግ ቆይታ ከ27 አመት በኋላ ከ27 አመት በኋላ አንድ ሌሊት ነው የሚለው። አንድ ቀን ሌሊት አልኩት። ያ ትንሽዬ ልጅ አድጎ ያኔ እሷ በመኪና አደጋ ያኔ ሲደርስባቸው 4 አመቱ ነበር። ያ ትንሽዬ ልጅ አድጎ አጠገቧ ያለ ዑመር ብላ ስትጠራው ሰማ ማለት ነው። የሚል ድምፅ እየሰማ ስሙን ማን እንደሚጠራው ደንግጦ ሐኪሞችን የጠራው ዑመር እናቱ ሙኒራ ነበረች ስሙን የምትጠራው። ይኸው እናት ሙኒራ ከ27 ዓመት በኋላ
ዓመት ኮማ በኋላ አሁን ላይ እየተናገረች እና በጤና ከቤተሰቦቿ ጋር በአቡዳቢ እየኖረች ትገኛለች ይላል። በጣም ደስ የሚል ታሪክ ነው ወላሂ። ከእንትና ጋር ከንጉስ ወሊድ ጋር የሚገናኝ ታሪክ ነው። አላህ ይሄንንማ አንቅቶት። እኔ በጣም የገረመኝ አባቱ ተስፋ፣ የአባቱ ትዕግስት ኢንሻአላህ። ያው አንዳንድ ዶክተሮችም በቃ ካሁን በኋላ አይነቃምና ህይወቱን እኔ የሆነ ቴክስት አንብቤያለሁ። ህይወቱን እንቅጣፈው ምናምን ማለት በቃ ይሞት ምናምን እንዲሞት እናድርገው ምናምን ቢሉም ነገር ግን አባትየው በአላህ ተስፋ አልቆርጥም እጠብቀዋለሁኝ ብሎ እንግዲህ 36 ዓመቱ ነው ልጁ። አላህ ደግሞ የዛሬ አመት አውርቶ ዲኖ ያ ረቢ ያ አላህ ያገናኘን ማለት ነው። ኸበሩን የምንሰማ ያድርገን። ዱዓ አድርጉለት ሁላችሁንም እና ደግሞ